ሰላም ሰላም እንደምን አላችሁ ድና የተከበራችሁ ቤተሰቦች እንደምን ሰንብታችኋል? ዛሬም ይዤላችሁ የቀረብኩት እንደተለመደው አመክሮና ከአመክሮ ጋር ተያይዞ የሚነሱ አከራካሪ ጉዳዮችን ነው። እንግዲህ እንደሚታወቀው አመክሮ ማለት በወንጀል ሕጉ አንቀጽ 202 ላይ በግልጽ እንደተቀመጠው አንድ ፍርደኛ ከተፈረደበት 2/3ኛውን ታስሮ ከጨረሰ እና መሟላት ያለባቸው መስፈርቶች ካሟላ 1/3ኛው ተቀናሽ ሆኖለት የሚፈታበት የህግ ስርዓት ነው። እንግዲህ አፈጻጸሙን ከአማራ ክልል አንፃር ስናየው አማራ ክልል ማረሚያ ቤቶች ኮሚሽን በወጣው መመሪያ ቁጥር 1 2003 እና በወንጀል ሕጉ መሰረት ተደርጎ ነው ተፈጻሚ የሚሆነው። የአመክሮ ተጠቃሚ ለመሆን መሟላት ያለባቸው መስፈርቶች ወንጀል ሕጉ ላይ ያሉ በመመሪያው ላይ በግልጽ ተዘርዝረው የተቀመጡ መመሪያዎች አሉ። መስፈርቶች እነዚህ መስፈርቶች በባለሙያ ሁላ የሚረጋገጡ ነው። የባህሪ ለውጥ ማምጣቱን የሚያረጋግጡ ናቸው። ስለዚህ አመክሮ ተጠቃሚ ለመሆን የባህሪ ለውጥ ማምጣት መቻል ነው አንዱ ዋናው። ተለውጧል ተብሎ መረጋገጥ መቻል አለበት። እንግዲህ መስፈርቶችን ካሟላ ተጠቃሚ ይሆናል። ነገር ግን አከራካሪ ጉዳዩም ያለበት አመክሮ የሚያስከለክሉ ጉዳዮች አሉ። ሙሉ በሙሉ የሚያስከለክሉ ጉዳዮችን ስናይ በወንጀል ሕጉ ላይ አሉ፣ በመመሪያውም የተቀመጡ ሁኔታዎች አሉ። እነዚህ ነገሮች ከወንጀል ሕግ አንቀጽ 202 ንዑስ ቁጥር 2 ስናየው ልማደኛ ደጋጋሚ የሆነ የአመክሮ ተጠቃሚ አይሆንም፣ የዚህ መብት ተጠቃሚ እንደማይሆን አስቀምጧል። መመሪያ ቁጥር 1/2003 ደግሞ ቁጥር 6.1 ላይ ደጋጋሚ ተሆነ አንድ ታራሚ ወንጀል ፈጽሞ በአመክሮም ሆነ በይቅርታ ከተፈታ በኋላ ተመልሶ ወንጀል ፈጽሞ ሌላ ወንጀል ፈጽሞ ከመጣ ደጋጋሚ ስለሚሆን ደጋጋሚ ደግሞ የአመክሮ ተጠቃሚ አይሆንም። መመሪያው ላይ ቁጥር 1/11 ላይ ትርጉም ሲሰጠው ደጋጋሚ ማለት አንድ ታርሞ በአመክሮ በይቅርታ ከተፈታ በኋላ ሌላ ወንጀል ፈጽሞ ተመልሶ ወደ ማረሚያ ቤት የመጣ ማለት ነው ብሎ ትርጉም ሰጥቶታል። ስለዚህ ይህ ማለት በጥቅሉ መመሪያው የሚከለክለው ደጋጋሚ የሆነ ታራሚ ነው። የወንጀል ሕጉ ደግሞ ልማደኛ ደጋጋሚ የሆነ ታራሚ ነው። ስለዚህ ልማደኛ ደጋጋሚና ደጋጋሚ አንድ ናቸው ወይ የሚለው አከራካሪ ጉዳዩ። የወንጀል ሕጉ የሚከለክለው ልማደኛ ደጋጋሚ ነው። ልማደኛ ደጋጋሚ ማለት ደግሞ ብዙ የህግ ባለሙያዎች የሚያነሱት መከራከሪያ ሀሳብ ልማደኛ ደጋጋሚ ማለት አንድ ወንጀል በተመሳሳይ ወንጀል ድጋሚ ሲፈጽም ማለት ለምሳሌ ስርቆት የፈጸመ ወንጀል ድጋሚ ስርቆት ፈጽሞ ሲመጣ ልማደኛ ደጋጋሚ ይባላል። በዚያ ወንጀል ላይ ልማድ አድርጓል ማለት ነው የሚል ትርጉም ብዙዎቹ የህግ ባለሙያዎች ይህን ትርጉም ይሰጣሉ። መመሪያው ግን ደጋጋሚ ነው የሚከለክለው። ደጋጋሚ ማለት ደግሞ ማንኛውም ወንጀል ፈጽሞ ቅጣት አርፎበት በአመክሮ በይቅርታ ወይም ጨርሶ ከተፈታ በኋላ ሌላ ማንኛውንም ወንጀል ፈጽሞ ተመልሶ ወደ ማረሚያ ቤት ከገባ አመክሮ ተጠቃሚ አይሆንም። ስለዚህ ለምሳሌ ቅድም እንዳልኩት በሰው መግደል ወይንም በስርቆት ከገባ በኋላ ያንን ፈጽሞ ተመልሶ ሌላ ለምሳሌ ሌላ ወንጀል ፈጽሞ ከመጣ በስርቆት ከተፈታ በኋላ ሌላ ሰው መግደል ወንጀል ፈጽሞ ከመጣ ተጠቃሚ አይሆንም። የወንጀል ሕጉ ግን ልማደኛ ደጋጋሚ የሚለው ትርጉሙ ሰው መግደል ፈጽሞ ከገባ በኋላ ድጋሚ ሰው መግደል ፈጽሞ ከመጣ ነው ልማደኛ ደጋጋሚ የሚባለው። የከለከለውም እንደዚህ አይነት ወንጀል የፈጸሙትን ነው እንጂ የተለያየ ወንጀል ፈጽሞ ድጋሚ ቢመጡ ሊከለከላቸው አይገባም የሚል አቋም አለ። የወንጀል ሕጉ ልማደኛ ደጋጋሚ የሚለውን ትርጉም አልሰጠውም። ከተለያየ መጽሐፍ ወይም ከወንጀል ሕጉ ቃለ ጉባኤ ሀሳብ ምክንያት ከሚለው ጋር አያይዘው የሚከራከሩ የሚያነሱት ሀሳብ የህግ ባለሙያዎች ልማደኛ ደጋጋሚ ማለት ቅድም ባልኩት አግባብ ተመሳሳይ ወንጀል ፈጽሞ የገባ ነው የሚል ነው። በዚህ ትርጉም ከሆነ መመሪያው ስህተት አለበት ወይንም መመሪያው መከልከል ያለበት ልማደኛ ደጋጋሚ ነው እንጂ ማንኛውንም ደጋጋሚ
መመሪያ ሊከለክለው አይገባም የሚል አከራካሪ ጉዳይ አለ። እንግዲህ የእናንተን ሀሳብ ኮሜንት ሴክሽን ላይ እየገባችሁ ሀሳባችሁን ትሰጣላችሁ። ሌላው ከአማራ ክልል አንጻር አከራካሪ ጉዳይ አመክሮ የሚሰጠው ማረሚያ ቤቱ ነው። ያው ስምምነት የአማራ ክልል ጠቅላይ ፍርድ ቤት ከአማራ ክልል ኮሚሽን ጋር ባደረገው ስምምነት መሰረት አመክሮ የተሻለ ቀልጣፋ አገልግሎት ለመስጠት ይመች ዘንድ የወንጀል ሕጉም አመክሮ የመስጠት ስልጣን ለፍርድ ቤቱ ውሳኔውን ለሰጠው ፍርድ ቤት ቢሆንም ነገር ግን በስምምነቱ መሰረት ማረሚያ ቤቱ እንዲጨርስ ይዘው በማለት ስምምነት ባደረጉት መሰረት ፍርዱን የሰጠው ፍርድ ቤት ውክልናውን ለማረሚያ ቤት ሰጥቷል ማለት ነው። ስለዚህ ማረሚያ ቤት ውክልናውን ተቀብሎ እዚያው ያመክሮ ጉዳዩን በመመሪያው መሰረት እዚያው ይጨርሳል። ነገር ግን ይግባኝ የማረሚያ ቤቱ መመሪያው ይግባኝ የመጨረሻ የኃላፊው በማረሚያ ቤት ውስጥ የኃላፊው የሰጠው ውሳኔ መጨረሻ ይግባኝ ነው። ከአመክሮ መከልከል ጋር ተያይዞ የሚነሱ ጉዳዮችን ይግባኝ የሚያየው የመጨረሻው የማረሚያ ቤቱ ኃላፊ ነው። ነገር ግን በዚህ ካረካ ፍርዱ ለሰጠው ፍርድ ቤት ይግባኙን የማቅረብ መብት እንዳለው ይደነግጋል። ነገር ግን ፍርዱን የሰጠው ፍርድ ቤት ውክልና ሰጥቶት ውሳኔውን እየወሰነ ያለው ማረሚያ ቤቱ ነው። ስለዚህ ማረሚያ ቤቱ የከለከለው እንደ ፍርዱ እንደሰጠው ፍርድ ቤቱ ነው እያለ ተመልሶ ፍርዱን ለሰጠው ፍርድ ቤት ይግባኝ ማለቱ ራሱ ለወሰነው ፍርድ ቤት መልሶ ይግባኝ ማቅረብ ነው። ስለዚህ የታራሚውን የይግባኝ መብት ያጠባዋል። ፍርዱን የሰጠው ፍርድ ቤት ለምሳሌ የወረዳ ፍርድ ቤት ፍርዱን ቢሰጥ የወረዳ ፍርድ ቤቱ ስልጣን ለማረሚያ ቤቱ ስለሰጠው ማረሚያ ቤቱ የወሰነው ውሳኔ ይግባኝ መባል ያለበት ለቀጣዩ ደረጃ ላለው ፍርድ ቤት ነው እንጂ ለፍርዱ ለሰጠው ፍርድ ቤት መሆን የለበትም። ይሄ የታራሚውን መብት ያጠባል የሚል አከራካሪ ጉዳይ አለ። እንግዲህ ቅድም እንዳልኩት በዚህም አከራካሪ ጉዳይ ላይ ኮሜንት ሴክሽን ላይ እየገባችሁ ሀሳባችሁን እንድትሰጡ ነው። ለዛሬው እዚህ ላይ ይበቃናል። አመሰግናለሁ። አካውንት ፎሎ አድርጉ። ዩቲዩብ ቻናሉም እየገባችሁ ሰብስክራይብ አድርጉ። አመሰግናለሁ።